በታሪክ ማህደር ውስጥ እንደዚህ ሰው አወዛጋቢና እንቆቅልሽ የሆነ ገጸ ባህሪ ማግኘት እጅግ ይከብዳል። ሕይወቱ ተቃራኒ በሆኑ ነገሮች እየተሞላ ነው። በአንድ በኩል ታላላቅ የእስልምና ግዛቶችን ያስፋፋና ለቁርአን ትልቅ ውለታ የዋለ መሪ ነው። በሌላ በኩል ደግሞ እጅግ ጨካኝ፣ አምባገነን፣ ደም አፍሳሽና በሙስሊሞች ላይ ዘግናኝ ወንጀሎችን የፈጸመ ሰው ነው። ጭካኔው ድንበር ከማለፉ የተነሳ አንዳንድ የዘመኑ ሊቃውንት ከእስልምናው ወጥቷል ወይንም ከፍሯል እስከ ማለት ደርሰው ነበር። ዑመር ኢብኑ አብዱልዓዚዝ ጭካኔውን ሲገልጹ የዓለም ሕዝቦች ሁሉ የየራሳቸውን ጨቋኝ የሚሏቸውን ሰዎች ይዘው ቢቀርቡና የእኛ ኡመት ሐጃጅን ብቻ ይዞ ቢቀርብ ብቻውን ሁሉንም ይበልጣቸው ነበር ሲሉ ተናግረዋል። ታዲያ በአንድ እጁ ማር በሌላ እጁ ደግሞ ሬት ያዘለ የሚመስለው ይህ ሰው ማን ነው? ታሪኩስ ከየት ይጀምራል? ዛሬ በዚህች አጭር ቆይታችን የዚህን አስገራሚ ሰው የሐጃጅ ኢብኑ ዩሱፍ አተቀፊን ሙሉ ታሪክ እንቃኛለን። አብራችሁን ቆዩ። ወደ ታሪካችን ከመግባታችን በፊት ግን ይህ ቻናል የጥንት ታሪኮች የሚዘከሩበት፣ ኢስላማዊ ዕውቀቶችን በምስልና በድምፅ ተቀናጅተው የሚቀርቡበት፣ አንኳር መረጃዎች የሚሰነዱበት የዕውቀት ማዕከል ነውና የምናቀርባቸው ድንቅ ዶክመንተሪዎችና አስተማሪ ታሪኮች እንዳያመልጦ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በውጭ ሀገራት የምትገኙ የዚህን ቻናል ስራዎች የምትደግፉ ወዳጆች በሱፐር ቴንክስ ከምታደርጉት ድጋፍ በተጨማሪ ወርሃዊ በሆነው የሜምበርሺፕ ቤተሰባችንን በመቀላቀል ከጎናችን መሆናችሁን እንድታሳዩን፣ ቀጣይነታችንንም እንድታረጋግጡ እንጋብዛለን። አሁን ቪዲዮውን ላይክ አድርጋችሁ ትንፋሻችሁን ውሰዱ። ወደ ጥልቁ የሐጃጅ ታሪክ እየገባን ነው። ሙሉ ስሙ አልሐጃጅ ኢብኑ ዩሱፍ አተቀፊ ይባላል። ቅጥያ ስሙ ደግሞ አቡ ሙሐመድ። በሕፃንነቱ ኩለይ ቢባል የነበረ ቢሆንም በኋላ ግን ስሙን ወደ አልሐጃጅ ቀይሮታል። እናቱ አሪፋዓ ቢንት ሐማም ትባላለች። የዚህች ሴት የትዳር ታሪክ ራሱ እጅግ አስገራሚ ነው። በመጀመሪያ ሰሃቢዩ አልሙጊራ ኢብኑ ሹዕባ አግብቷት ነበር። አንድ ቀን ጠዋት ላይ ሙጊራ ወደ ቤቱ ሲገባ ሚስቱ ጥርሷን በሲዋክ ስታጸዳ ይመለከታታል። በዚህ ጊዜ ማልዳ ቁርስ የበላች መስሎት በንዴት አንቺ ሆዳምና ስግብግብ ሴት፣ እኔን ሳትጠብቂ ማልደሽ ከበላሽ እንዴት ያለሽ ስግብግብ ነሽ? ደግሞም የምታወጪው ትላንት የበላሽውን የጥርሶችሽን ትራፊ ከሆነ ምንኛ ቆሻሻ ነሽ በማለት መልሷን እንኳን ሳይጠብቅ ፈታት። እሷም በእርጋታ በአላህ እምላለሁ አንተ እንዳልከው አይደለም፣ እኔ እንደማንኛውም ጨዋ ሴት ማልጄ ጥርሴን በሲዋክ እያጸዳሁ ነው፣ የሆነ ነገር ጥርሴ መሃል ገብቶ ላወጣው እየሞከርኩ ነበር ብላ እውነቱን ተናገረች። አልሙጊራ ኢብኑ ሹዕባ እውነቱን ሲረዳ ተጸጸተ። ወዲያውኑ ወደ ወዳጁ ዩሱፍ ሄዶ ይህቺን ሴት አግባት፣ ይህቺን ሴት ብታገባና ልጅ ብትወልድልህ ለሕዝቦቹ መሪና ጀግና የሚሆን ታላቅ ሰው ታፈራልሃለች ብሎ መከረው። ዩሱፍም አገባት። በሚገርም ሁኔታ በተገናኙበት የመጀመሪያዋ ሌሊት ዩሱፍ በሕልሙ አጥፊውን ወይም አልሙቢርን ምንኛ በቶሎ አስጸነስከው የሚል አስደንጋጭ ድምፅ በሕልሙ ሰማ። አልሙቢር ማለት ሰዎችን በገፍ የሚያጠፋና የሚጨፈጭፍ ማለት ነው። እናም በ41ኛው ዓመተ ሂጅራ በሙዓዊያ ዘመነ ኺላፋ በጣኢፍ ከተማ አልሐጃጅ ተወለደ። ሐጃጅ ያደገው ቁርአንን በነፃ በሚያስተምረው ደግ አባቱ ስር ነበር። ቁርአንን ያሐፈዘ፣ ከሰሃቦችና ከታቢዕዮች ዕውቀት የቀሰመ፣ በወጣትነቱ ልጆችን ቁርአን በማስተማር ሥራ ላይ ተሰማርቶ የነበረ ሰው ነው። ያደገበት የጣኢፍ አካባቢ አረብኛን አጥርተው ከሚናገሩት የሁዘይል ጎሳዎች ጋር ስላገናኘው
ወደር የማይገኝለት አንደበተ ርቱዕና የተዋጣለት ተናጋሪ ለመሆን በቅቷል። በአካላዊ ገጽታው ሲታይ አጭርና መልከ ጥፉ ቢሆንም አእምሮው ግን እጅግ ብልህ፣ አርቆ አሳቢና የተንኮል ቋት ነበር። እንደውም አንድ ቀን ኸሊፋው አብዱልመሊክ ኢብኑ መርዋን እያንዳንዱ ሰው የራሱን ነውር ያውቃልና እስኪ የራስህን ነውር ንገረኝ ባለው ጊዜ እኔ እልህኛ፣ በቀለኛና ምቀኛ ነኝ ብሎ እውነቱን ተናግሮ ነበር ይባላል። ታዲያ ሐጃጅ የቁርአን መምህር ሆኖ መቅረቱ አላረካውም። ትልቅ የሥልጣን ጥማት ነበረበት ይላሉ ታሪኩን ያጠሩ ልሂቃን። እናም ጣኢፍን ትቶ ወደ ሻም በማቅናት ከአብዱልመሊክ ኢብኑ መርዋን ጦር ጋር ተቀላቀለ። በዚያ ዘመን ኢስላማዊው ግዛት በሁለት ተከፍሎ ነበር። አንደኛው በሻምና ግብፅ ያለው የአብዱልመሊክ አስተዳደር ሲሆን ሁለተኛው ደግሞ በመካ መዲናና ኢራቅ የተዘረጋው የታላቁ ሰሃቢይ አብድላህ ኢብኑ ዙበይር አስተዳደር ነበር። በ73ኛው ዓመተ ሂጅራ አብዱልመሊክ ኢብኑ መርዋን የሐጃጅን ቆራጥነት ሲያይ ግዙፍ ጦር አስይዞ አብዱላህ ኢብኑ ዙበይርን እንዲወጋ ወደ መካ ላከው። አልሐጃጅ መካን ከበባ ውስጥ አደረጋት። ምግብና ውሃ ከለከለ። ለተከታታይ 3 ዓመታት ክብርት በሆነችው ካዕባ ላይ እንኳን ሳይቀር በወንጭፍ ድንጋይ ማዘነብ ጀመረ። ረሃቡና ጦርነቱ ሲበረታ የኢብኑ ዙበይር ወታደሮች እየከዱ ወደ ሐጃጅ መቀላቀል ጀመሩ። የገዛ ልጆቹ እንኳን ሳይቀሩ እጅ ሰጡ። በዚህ የጭንቀት ሰዓት አብዱላህ ኢብኑ ዙበይር ወደ እናቱ ወደ ታላቋ አስማእ ቢንት አቢበክር ረዲየላሁ ዐንሃ ዘንድ ሄዶ ሰዎቹ እየከዱት መሆኑንና ጥቂቶች ብቻ እንደቀሩት ነገራት። ይህቺ ጠቢብ እናትም ልጄ ሆይ አንተ ለራስህ ታውቃለህ፣ በእውነት ላይ እንዳለህና ለሐቅ እንደቆምክ የምታምን ከሆነ ጽና፣ ጓደኞችህ የተሰውለት ዓላማ ነውና አንገትህን ለበኒ ኡመያ ልጆች አሳልፈህ አትስጥ። ነገር ግን የፈለግከው ዱንያን ከሆነ ምንኛ መጥፎ ባሪያ ነህ፣ ራስህንም አጠፋህ፣ አብረውት የሞቱትንም አጠፋህ አለችው። አብዱላህም የእናቱን ግንባር ስሞ ወደ ጦር ሜዳ ተመለሰም። በዚያች ታሪካዊ ቀን አብዱላህ ኢብኑ ዙበይር እንደ ቆሰለ አንበሳ እየተዋጋ ሐጃጅ ከሚያስወነጭፈው እሳታማ የድንጋይ ናዳ ፍንጣሪ ልብሱ ላይ ሲያርፍና ልብሱ ሲቃጠል እንኳን ሳይደነግጥ ተጋደለ። በመጨረሻም በድንጋይ ተመትቶ መሬት ላይ ወደቀ። የሐጃጅ ወታደሮችም ተረባረቡና ገደሉት። ይህንን ሲሰማ ሐጃጅ አላህን በማመስገን ሱጁድ ወረደ። እንዴት ያለ የጭፍንነት ትዕይንት ነው! ሐጃጅ የኢብኑ ዙበይርን አስክሬን በመካ በር ላይ በሚገኝ ዛፍ ላይ እንዲሰቀል አደረገ። ሰዎች በፍርሃት እያዩ ያልፋሉ። ታላቁ ሰሃቢይ አብዱላህ ኢብኑ ዑመር ግን አስክሬኑ ፊት ቆመው አንተን የገደለች ኡማ እጅግ ክፉ ብትሆንም አንተ ግን ከመካከላቸው እጅግ በላጩ ነህ በማለት በጀግንነት መሰከሩለት። ሐጃጅ ይህንን ሲሰማ አስክሬኑ ወርዶ በአይሁዶች መቃብር እንዲቀበር አዘዘም። በመቀጠልም ዕድሜያቸው ከ100 ዓመት በላይ የሆናቸውንና ዓይናቸው የታወረውን የኢብኑ ዙበይርን እናት አስማእን እንዲያመጧቸው ላከ። አስማእ ማለት የሰይዱና አቡበክር ልጅ ናቸው። ታዲያ እሳቸው ግን አልመጣም አሉ። ሐጃጅ በንዴት መጣና የአላህ ጠላት በሆነው ልጅሽ ላይ ያደረግኩትን እንዴት አየሽው ሲል በኩራት ጠየቃት። እርሷን በጀግንነት አንተ የእሱን ምድራዊ ሕይወት በግፍ አበላሸህበት፣ እሱ ግን ያንተን አኼራ አበላሸብህ። የአላህ መልእክተኛ ከተቂፍ ጎሳ አንድ ውሸታምና አንድ አጥፊ ወይንም አልሙቢር ይወጣል ብለው ነግረውናል። አጥፊው አንተ መሆንህን አልጠራጠርም አሉት። ሐጃጅ አንዲት ቃል መመለስ አቅቶት አፍሮ ወጣ። አስማ የልጃቸውን አስክሬን ከመቀበሩ በፊት ሰገዱበት። ይህ በሆነ በሳምንቱም እሜት አስማ ወደ አኼራ ተጓዙ። እንግዲህ የዚህ ሰው ታሪክ በሚገባ አስተውሉልኝ። ስለዚህ የመካ ክስተት የካዕባ ስር ሰማዕት በሚለው ቪዲዮዬ ላይ በሰፊው ዘግቤያለሁና መመልከት ትችላላችሁ። ሐጃጅ ጉደኛ ሰው ነው። ታዲያ በአስማእ ጥቆማ ነቢዩ ሰለላሁ ዐለይሂ ወሰለም ከሰቂፍ ጎሳ ይወጣል ብለው የተናገሩለት ጨፍጫፊ ሐጃጅ ኢብኑ ዩሱፍ ተደርጎ ተተረጎመ ማለት ነው። ይህ ብቻ አይደለም።
ተከተሉኝ። አብድልመሊክ ሐጃጅን ወደ ችግር ቀጠናዋ ኢራቅ ገዢ አድርጎ ላከው። አልሐጃጅ ኩፋ ሲደርስ ፊቱን በቀይ ሻሽ ሸፍኖ ሚንበር ላይ ወጣ። ለረጅም ደቂቃ ትንፍሽ ሳይል ሰዎችን አየ። ሕዝቡ በዝምታው ሲደናገጥ ሻሹን ገለጥ አድርጎ ታሪካዊውን አስፈሪውን ንግግሩን ጀመረ። የኩፋ ሰዎች ሆይ፣ የበሰሉና ለመቆረጥ የደረሱ ጭንቅላቶች ከፊቴ በብዛት እየታዩኝ ነው። ከኔ ውጪ ደግሞ የሚቀጥፋቸው እንደሌለ ይሰማኛል። አብዱልመሊክ ከቀስቶቹ ሁሉ እጅግ ጠንካራውን መርጦ ወደ እናንተ ልኮባችኋል። ማንም ሰው ጦርነት አልወጣም ካለ አንገቱን እቀለዋለሁ እና በርካታ አስደናቂና አደገኛ ንግግሮችን ተናገረ። ባለው መሠረትም ወዲያው እርምጃ መውሰድ ጀመረ። ሐጃጅ ኢራቅን ለ20 ዓመታት አስተዳድሯል። በእነዚህ ጊዜያት በርካታ አስቂኝ፣ አስደናቂና አረመኔያዊ ተግባራት ፈጽሟል። የባላገሩ ታሪክ የተከሰተውም በዚሁ ጊዜ ነበር። የሆነው እንደዚህ ነው። አንድ ቀን ጨካኙ ሐጃጅ ኢብኑ ዩሱፍ ለአደን ወጣ። በመንገዱ ላይ አንድ ባላገር አጋጠመውና ሐጃጅ የሚባለው ሰው እንዴት እያደረጋችሁ ነው ሲል ጠየቀው። ባላገሩ እጅግ ጨካኝና ግፈኛ ነው፣ አላህ ሰላሙን ይንሳው፣ መልካም አያሳየው ሲል መለሰለት። ሐጃጅ በመልሱ ተገርሞ ታዲያ ይህንን በደሉን ለኸሊፋው ለአብድልመሊክ ኢብኑ መርዋን ለምን አታመለክቱም ሲል ጠየቀም። ባላገሩም በአላህ ይሁንብኝ፣ እርሱ ከሐጃጅ የባሰ ግፈኛና ጨካኝ ነው፣ የአላህ ርግማን በእርሱ ላይ ይሁን በማለት አከለበት። ሐጃጅ በንግግሩ ክፉኛ ተቆጥቶ እኔ ማን እንደሆንኩ ታውቃለህ ሲል ጠየቀው። ባላገሩም የፈለግከውን ብትሆን ምን ይጠቅመኛል ሲል በትዕቢት መለሰ። ያኔ እኔ ሐጃጅ ነኝ ሲል ሐጃጅ ማንነቱን ገለጠ። ባላገሩ ነገሩ የሞት ሞት መሆኑን ሲረዳ ሳይደነግጥ አንተስ እኔ ማን እንደሆንኩ ታውቃለህ ብሎ መልሶ ሐጃጅን ጠየቀው። ሐጃጅም አላውቅህም፣ ማነህ አለው። ያኔ ባላገሩ እኔ የበኒ አቢ ተውር ጎሳ ባሪያ ነኝ፣ በወር ውስጥ 2 ጊዜ የማብድበት ቀን አለ፣ ዛሬ ደግሞ አንዱ የእብደት ቀኔ ነው ብሎ መለሰም። ሐጃጅ በባላገሩ ፈጣን ምላሽና ብልሃት ስቆበት ሳይቀጣው ትቶት ሄደ። ሐጃጅ እንዲህ ነው፣ በብልሃት በርትዓትና በተንኮል የሚበልጠውን ሰው በምህረት ያንበሸብሻል። ከታሪክ አምባገነን ገዢዎች መካከል በመጀመሪያው ረድፍ የሚጠቀሰው ከመጠን በላይ ሰዎችን በመግደል ደም በማፍሰስ የሚታወቀው ሐጃጅ ኢብኑ ዩሱፍ አተቀፊ በደሉ ለቁጥር ያዳገተ ነው። አብዛኛዎቹ የታሪክ ተመራማሪዎች እንደሚስማሙበት በእርሱ እጅ በታረዱ በርካታ ንጹሐን ምክንያት ሰፋህ ወይንም ደም አፍሳሽና አልሙቢር አጥፊው የሚል አስፈሪ ቅጽል ስሞችን አግኝቷል። የታሪክ መዛግብት አልሐጃጅ ለደም ጥማት የነበረውን ፍላጎት በተለይም ለአሚር አልሙእሚኒን ለዓልይ ብኑ አቢ ጣሊብ ረዲየላሁ ዐንህ ቤተሰቦችና ተከታዮች የነበረው ጥላቻ በዝርዝር አስፍረዋል። በደሎቹም እነዚህን መሠረት ያደረጉ ነበሩ። የታሪክ ምሁራን እንደገለጹት ሐጃጅ ደም ከማፍሰስና ሌሎች ሊያደርጓቸው የማይችሏቸውን አሰቃቂ ድርጊቶች ከመፈጸም ፈጽሞ አይታቀብም ነበር። በጦርነት ላይ ከሞቱት ውጪ በግፍ ብቻ ያስገደላቸው ሰዎች ብዛት 120 ሺህ ሲሆን አንዳንዶች ደግሞ 130 ሺህ ናቸው ሲሉ ያክላሉ። ሐጃጅ ከብርድም ሆነ ከሙቀት የማይከላከሉ አስፈሪ እስር ቤቶችን አንጾ ነበር። የታሪክ ጸሐፊዎች እንደሚሉት በእስር ቤቶቹ ውስጥ 50 ሺህ ወንዶችና 30 ሺህ ሴቶች ሞተዋል። ከነዚህ ውስጥ 16 ሺህ ያህሉ እርቃናቸውን እየታሰሩ ነበሩ። ወንዶችና ሴቶችንም በአንድ ቦታ እንዲታሰሩ ያደረገ አረመኔ ነው። ከሌሎች ጎልተው የሚታዩትና ካዕባን እንደማቃጠል አብዱላህ ብኑ ዙበይርንና ወንድሙን ሙስዓብን እንደመግደል ያሉ ትላልቅ ግፎቹ ለቁጥር ያዳገተ ነው። በሰይዳችን ነቢዩ ሰለላሁ ዐለይሂ ወሰለም ባልደረባና ኻዲም አነስ ኢብኑ ማሊክ ያደረገውም ከነዚህ አንዱ ነው።
ሐጃጅ ብኑ ዩሱፍ የኢራቅ አስተዳዳሪ በነበረበት ዘመን ለ9 ዓመታት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አገልጋይ የነበሩት ታላቁ ሰሃቢ አነስ ኢብኑ ማሊክ ረዲየላሁ ዐንህ በግዛቱ ውስጥ ይኖሩ ነበር። ሐጃጅ እሳቸው በቀደሙ ጊዜያት ከኢማም ዓልይ ጋር ሆነው በሌላ ጊዜ ደግሞ ከአብዱላህ ኢብኑ ዙበይር ጋር ሆነው መታየታቸውና መዋጋታቸው ብለውም ድጋፋቸውን መስጠታቸው አሁን ደግሞ ከኢብኑል አሽዓት ጋር እንደነበሩ ስለሰማ ቂም በሆዱ ይዞባቸዋል። በአንድ ወቅትም አነስ አስጠርቷቸው ወደ ቤተ መንግሥቱ መጡም። እንደመጡም በከባድ ቃላት ዘለፋቸው። ከስርህ ነቅዬ አጠፋሃለሁ በማለት በአስከፊ ሁኔታ ዛተባቸው። አነስም በሁኔታው እጅግ በመገረም እኔን ነው ወይ አሚር በማለት ቢጠይቁም ሐጃጅ ግን አዎ አንተን ነው በማለት ድፍረቱን ቀጠለም። አነስ ትዕግስትን መርጠው ኢና ሊላሂ ወኢና ኢለይሂ ራጂዑን በማለት ከስፍራው ወጡ። ወዲያውኑም ክብራቸውን ለማስጠበቅ የተፈጸመባቸውን በደልና የነቢዩ ሰለላሁ ዐለይሂ ወሰለም አገልጋይነታቸውን የሚያስታውስ ደብዳቤ ለወቅቱ ኸሊፋ ዓብድልመሊክ ኢብኑ መርዋን ላኩም። ኸሊፋው ዓብድልመሊክ የአነስን ደብዳቤ ሲያይ በንዴት አበደም። የሐጃጅን ድርጊት አጥብቆ በማውገዝ እስማኤል ለተባለ ያልሐጃጅ የቅርብ ጓደኛ 2 ደብዳቤዎችን አስይዞ ላከው። አንደኛው ለአነስ ይቅርታ የሚጠይቅ ደብዳቤ አደብ እንዳስያዘ የሚገልጽ ሲሆን፣ ሁለተኛው ደብዳቤ ደግሞ ለሐጃጅ የተላከ ነበር። ለሐጃጅ የተላከው ደብዳቤ ሐጃጅን ከነበረበት የብሪት ማማ ላይ አሽቀንጥሮ የሚጥል አስፈሪ ደብዳቤ ነበር። ኸሊፋው ለሐጃጅ በጻፈው ደብዳቤ ላይ ከብዙ በትንሹ አንተ ድንበርክን ያለፍክ ባሪያ፣ አባቶችህ ጧኢፍ ውስጥ ድንጋይ ሲሸከሙና ጉድጓድ ሲቆፍሩ እየነበሩ መሆናቸውን ረሳኸው? አይሁዶችና ክርስቲያኖች የነቢያቶቻቸውን አገልጋይ እንዴት እንደሚያከብሩ እያወቅ አንተ ለ9 ዓመታት የነቢዩ ሰለላሁ ዐለይሂ ወሰለም አገልጋይና ምስጢር ጠባቂ የነበሩትን አነስን ትደፍራለህ። ይህ ደብዳቤ ሲደርስህ ጫማው ስር ወድቀህ ይቅርታ ጠይቀው፣ በሚገባም ታዘዘው። ይህን ካላደረክ ግን ፈጣንና ቀጣፊ የሆነ ሞት እልክብሃለሁ ብሎ ነበር። ደብዳቤው የደረሰው ሐጃጅ ሲያነብ በድንጋጤ ላበላብ ሆነም። አካሉ መንቀጥቀጥ ጀመረ። የኸሊፋውን ደብዳቤ እንዳነበበ ጊዜ ሳያጠፋ እየተጣደፈ ወደ አነስ ኢብኑ ማሊክ ቤት አመራ። ነቢዩ ሰለላሁ ዐለይሂ ወሰለም ይጠሯቸው በነበረው የክብር ስም አባ ሐምዛ እያለ እየተለማመጠ ይቅርታ እስኪያደርጉለትና እስኪታረቁት ድረስ ከእግራቸው ስር ወድቆ ተማጸናቸው። የሐጃጅ ድፍረት ይህን ያክል ነበር። ሐጃጅን ስናነሳ ሰዒድ ብኑ ጁበይርን አለማንሳት አይቻልም። ሳይነጣጠሉ ሁለቱ ስሞች ተጋምደዋል። የሐጃጅ የመጨረሻ የሕይወት ካርድም የተመዘዘው በዚሁ ሊቅ ነው። የዚህ ታላቅ ሊቅና የጨካኙ ገዢ ግጭት መነሻው የፖለቲካና የፍትሕ ጥያቄ ነበር። አልሐጃጅ በኢራቅ ላይ ሹም ሆኖ ሲሾም ሕዝቡን በብረትና በሰይፍ እያንቀጠቀጠ መግዛት ጀመረ። ግፉና በደሉ ከልክ ሲያልፍ በታሪክ የኢብኑል አሽዓት ዓመፅ የሚባለው የሕዝብ ተቃውሞ ፈነዳ። ሰዒድ ብኑ ጁበይር ሥልጣን ፈላጊ አልነበሩም። እንደ አንድ አላህን ፈሪ እና ታላቅ የሃይማኖት ሊቅ የሐጃጅን ግፍ በዝምታ ማለፍ ሕሊናቸው አልፈቀደላቸውም። ስለዚህም ከሌሎች በርካታ ታላላቅ ዓሊሞች ጋር አነስ ኢብኑ ማሊክን ጨምሮ በመሆን ከጨቋኙ ገዢ በተቃራኒ ቆሙ። ሆኖም በ82ኛው ዓመተ ሂጅራ በተካሄደ ወሳኝ ጦርነት የአመፁ ኃይሎች በሐጃጅ ሰራዊት ተሸነፉ። ከዚህ ሽንፈት በኋላ ሐጃጅ ተቃዋሚዎቹን አንድ በአንድ እያደነ መግደል ጀመረ። ሰዒድ ብኑ ጁበይርም ለ12 ዓመታት መካ ተደብቀው ከኖሩ በኋላ በመጨረሻ ተይዘው ቀረቡ። ሰዒድ በእግር ብረት ታስረው ግርማ ሞገስ በተላበሰና ሞትን በናቀ መንፈስ ወደ ሐጃጅ ቤተ መንግሥት ገቡ። ሐጃጅ በዙፋኑ ላይ ተቀምጦ በንቀትና በኩራት ታላቁን ሊቅ አተኩሮ ተመለከታቸው። በመካከላቸውም ትውልድ ሲያወራው የሚኖር የነፍስ ልዕልናና የሥጋዊ ኃይልን ፍልሚያ የሚያሳይ ምልልስ ተጀመረ። ሐጃጅ ስምህ ማን ነው አላቸው በማንቋሸሽ ስሜት። ሰዒድም ሰዒድ
እድለኛው ኢብኑ ጁበይር አሉ በእርጋታና በልበ ሙሉነት። ሐጃጅ አይ አንተ ሸቅይ እድለ ቢሱ ነህ አለ። ሰዒድ እናቴ ይህንን ስም ስታወጣልኝ ከአንተ በተሻለ ታውቀው ነበር ሲሉ መለሱ። ሐጃጅ አንተም እናትህም ከስራችኋል፣ ወደ ተንቀለቀለች እሳትም ወረውራችኋለሁ አለም። ሰዒድ ይህ ያንተ ምርጫ ቢሆን ኖሮ እኔ አንተን እንጂ አላህን አላመልክም ነበር መለሱ። ሐጃጅ በሰዒድ አንደበተ ርቱዕነትና ፍርሃት አልባነት ክፉኛ ተበሳጨ። ምንም አይነት የሥነ ልቦና የበላይነት ሊያገኝባቸው ስላልቻለ የመጨረሻውን የጭካኔ ውሳኔ አስተላለፈ። ሐጃጅ በየትኛው አሟሟት ልግደልህ ምረጥ አላቸው። ሰዒድ አንተ ለራስህ ምረጥ፣ ወላሂ እኔን በገደልከኝ መንገድ ነገ የቂያም ዕለት አላህ በዚያው መንገድ ይበቀልሃል አሉት። ሐጃጅ ቃላቶቻቸውን መቋቋም አቅቶት ገዳዮቹን ጠራ። ሰዒድን ሊገሏቸው ሲሉ ፊታቸውን ወደ ቂብላ አዞሩ። ይህንን ያየው ሐጃጅ ፊቱን ወደ ሌላ አቅጣጫ አዙሩት ብሎ አዘዘ። ሰዒድም በፈገግታ የቁርአን አንቀጽ አነበቡ። ፊቶቻችሁን ወደ የትኛውም አቅጣጫ ብታዞሩ አላህ ቅርባችሁ ነው። ከዚያም አንገታቸው ለሰይፍ ከመሰጠቱ ከሰከንዶች በፊት የጨቋኙን ሕይወት የሚያሳጥር ዱዓ አደረጉ። አላህ ሆይ ከኔ በኋላ ሐጃጅን ማንንም የመግደል ሥልጣን አትስጠው። ሰይፉ አረፈ። የሰዒድ ንጹሕ ደም መሬቷን አራሳት። ነገር ግን ያቺ ደም የአልሐጃጅ የጭካኔ አገዛዝ ማብቂያ ማህተም ነበረች። ሐጃጅን ያጠቃው በሽታ ከምንም በላይ የነፍስና የህሊና ደዌ ነበር። በሕይወቱ ከ100 ሺህ በላይ ሰዎች የገደለው ይህ ሰው የሌሎቹ ሁሉ ተረስቶት የሰዒድ ኢብኑ ጁበይር ግድያ ግን እረፍት ነሳው። ማታ በተኛ ቁጥር እንቅልፍ የለውም። ዓይኑን በከደነ ቁጥር ሰዒድ ኢብኑ ጁበይር በደም የተለወሰ ልብሱን ለብሶ የተቆረጠ አንገቱን እያነቃነቀ በሕልሙ ይመጣበታል። አንተ የአላህ ጠላት፣ በምን ወንጀል የገደልከኝ? በምን ኃጢአቴ ደሜን አፈሰስክ? እያለ ጉሮሮውን ሲያንቀው ይታየዋል። ሐጃጅ በላብ ተዘፍቆ በከፍተኛ ድንጋጤና ጩኸት ከእንቅልፉ ይባንናል። ቤተ መንግሥቱን በሚያስተጋባ ድምፅ ከሰዒድ ደም ጋር ምን አገናኘኝ? እኔና ሰዒድን ምን አጣላን? እባካችሁ ከሰዒድ አርቁኝ እያለ ይለፈልፍ ጀመር። ያ የብረት ሰው፣ ያ በሰዎች ሞት ይስቅ የነበረው ጨካኝ የራሱን ጥላ እስከ መፍራት ደረሰ። ሰዒድ ኢብኑ ጁበይር ያደረጉት ዱዓ መቅቡል ነበር። ሐጃጅ ከእርሳቸው ሞት በኋላ ማንንም መግደል አልቻለም። እሳቸው ከሞቱበት ቀን አንስቶ ለተከታታይ 15 ቀናት ሲሰቃይ ከርሞ በ95ኛው ዓመተ ሂጅራ ገና በ55 ዓመት ዕድሜው የሞት አፋፍ ላይ ደረሰ። ሥልጣኑ፣ ጦሩ፣ ሀብቱና ክብሩ ከሞት መልአክ ሊያስጥሉት አልቻሉም። ሐኪሞች ተስፋ ቆረጡ። ይሁን እንጂ ነፍሱ ከሥጋው ልትለይ ስትል ከዚህ ሁሉ ደም መጣጭነት ጀርባ የነበረው ሌላኛው የሐጃጅ ማንነት ብቅ አለ። በርካታ ሊቃውንትን ያስገረመችው እና የሰውን ልጅ ልብ ሚስጥር አላህ ብቻ እንደሚያውቀው ያሳየችው የመጨረሻ ቃሉ ከከንፈሩ ፈሰሰች። በተሰበረና ተስፋ ባዘለ ድምፅ አላህ ሆይ ሰዎች በሠራሁት ወንጀል ብዛት አንተ እንደማትምረኝ እርግጠኛ ሆነው እየተናገሩ ነው። ለእነዚህ ሰዎች ምሕረትህ ምን ያክል ሰፊ እንደሆነ እኔን ምረህ አሳያቸው፣ እባክህ ማረኝ አለ። ይህች ቃል ተናግሮ በአላህ እዝነት ላይ ያለውን ጥልቅ ተስፋ አስመስክሮ ነፍሱ ወጣች። ሰውየው ተጻራሪ ገጽታ ያለው ካስባሉ ነገሮች አንዱም ይህ የመጨረሻ ቃሉ አንዱ ነው። የሐጃጅ ኢብኑ ዩሱፍ ማንነት ልክ እንደ ባለ ሁለት ቢላዋ ነው። በአንድ በኩል ደም መጣጭና አምባገነን፣ በሌላ በኩል ደግሞ የመንግሥት መዋቅርን ያዘመንና ለሃይማኖት እድገት የማይተካ አሻራ እያሳረፈ ስትራቴጂስት ነው። ታላቁ የታሪክ ምሁር ኢማም አዘሃቢ ይህንን ቅራኔ ሲገልጹ መልካም ሥራዎቹ በአረመኔነቱ ደመና ተከልለዋል ማለታቸው እጅግ ጥልቅ እውነት አለው። አልሐጃጅ
ለኡመያውያን ኸሊፋዎች የብረት ጡንቻ ብቻ ሳይሆን ወደ ምስራቅ ለሚደረጉ መስፋፋቶች ዋነኛው መሐንዲስ ነበር። የሱን ስልታዊ አመራር ተከትለው የነሱ ሁለት ወጣት ጀግኖች ዓለምን አስደንግጠዋል። ቁተይባ ኢብኑ ሙስሊም በአልሐጃጅ ትዕዛዝ ወደ መካከለኛው እስያ ዘምቶ ቡኻራንና ሰመርቀንድን ድል በማድረግ የእስልምናን ጥሪ እስከ ቻይና ድንበር አድርሷል። ሙሐመድ ኢብኑል ቃሲምም ገና በ17 ዓመቱ በሐጃጅ ተመርጦ ወደ ህንድ በመዝመት የዛሬዋ ፓኪስታንና ህንድ ለኢስላም ብርሃን በሮቻቸውን እንዲከፍቱ አድርጓል። እነዚህ ድሎች የእስልምና ከመካከለኛው ምስራቅ አውጥተው ዓለም አቀፋዊ ግዛት እንዲሆን አስችለውታል። ሐጃጅ በኢራቅ ምድር ላይ የነበረውን ትርምስ ካረገበ በኋላ ትኩረቱን ወደ ልማት አዙሮ በኩፋና በበስራ መካከል ስልታዊ ቦታ ላይ ዋሲጥ የተባለች ድንቅ ከተማ መስርቷል። ከተማዋ ለዘመናት የንግድና የወታደራዊ ማዕከል ሆና አገልግላለች። በሰባተኛው ክፍለ ዘመን ላይ ሆኖ በሕዝብ መዝናኛዎችና መንገዶች ላይ ቆሻሻ መጣልን ክፉኛ የከለከለ የአካባቢ ጥበቃና ጤናማነት በሚል መርህ በከተማ ውስጥ እንስሳትን ማረድ በሕግ የገደበ መሪም ነበር። ሐጃጅ በዚህ አያበቃም። ለገበሬዎች ብድር በማመቻቸት የመስኖ ቦዮችን በመቆፈርና ረግረጋማ ቦታዎችን ወደ እርሻ መሬት በመቀየር የኢራቅን ኢኮኖሚ አንሰራርቷል። ከዚህ ቀደም የነበረው የተዘበራረቀ የገንዘብ ሥርዓት በማስተካከል ለመጀመሪያ ጊዜ ወጥ የሆነ የአረብ ዲናር እንዲታተምም አድርጓል። ይህም በእስላማዊው ግዛት ውስጥ የንግድ ልውውጥ እንዲቀላጠፍና የኢኮኖሚ ነፃነት እንዲረጋገጥ ትልቅ አስተዋጽኦ ነበረው። ትልቁ ሥራው ግን በቁርአን ላይ ያደረገው ተግባሩ ነው። ይህ ሥራው በአላህ ፊት የጥፋት ጽዋውን ሊያቀልለት የሚችል ታላቅ ውለታ ተደርጎ ይታያል። በወቅቱ የአረብኛ ቋንቋ ተናጋሪ ያልሆኑ ሰዎች ወደ ኢስላም በብዛት ሲገቡ ቁርአንን ያለ ስህተት ማንበብ ፈተና ሆኖባቸው ነበር። ይህን ያስተዋለው ሐጃጅም ይህን ችግር ለመቅረፍ ነስር ብኑ ዓሲምና ያሕያ ብኑ ያዕመር የተባሉ ሁለት ሊቆችን በመጥራት ተመሳሳይ ቅርጽ ያላቸውን ፊደላት ለመለየት ነጥቦች እንዲቀመጡላቸው ወይንም ተንቂጥ እንዲደረግ የድምፅ ምልክቶች ፈትሐ፣ ضማ፣ ከስራ በፊደላቱ ላይ እንዲታከሉና ፊደላትን ለመለየት ማንኛውም ሰው ቁርአንን ያለ ስህተት እንዲቀራ መንገድ ይከፍት ዘንድ በትጋት እንዲሰሩ በማዘዝ የዚህ ታላቅ ሥራ ባለቤትነትን የወሰደ አርቆ ሐሳቢ ጭምር ነው። የሐጃጅ ታሪክ ሲነሳ በሃይማኖቱ ላይ ጠንካራ ቢሆንም በባሮቹ ላይ ጨካኝ ነበር ይባላል። በአንድ በኩል የሰዒድ ብኑ ጁበይርን ደም ያፈሰሰ ሰይፍ፣ በሌላ በኩል ደግሞ የቁርአንን ቃል የጠበቀ ብዕር የያዘ ሰው ነበር። ለዚህም ነው ኸሊፋው ዑመር ኢብኑ ዓብድልዓዚዝ በቁርአን ፍቅሩና በመጨረሻው ዱዓው እቀናበታለሁ ሲሉ ያንን አስገራሚ የመጨረሻ ጸሎቱንና ለዲኑ ያበረከተውን ግዙፍ ሥራ ታሳቢ ያደረጉት። ሐጃጅ በሰይፉ ብዙ አጥፍቷል። በጥበቡ ግን ለዛሬው የእስልምና ስልጣኔ መሠረት የሆኑ ታላላቅ ግንቦችን ገንብቷል። በምድር ላይ የሠራውን ግፍና የፈጸመው መልካም ሥራ አሁን ከፈጣሪው ፊት ቀርቧል። ፍትሕም ምሕረትም የአላህ ብቻ ነው። የሰው ልጅ በዚህች ምድር ላይ የፈለገውን ያህል ሥልጣን ቢያገኝ፣ የፈለገውን ያህል ቢያስፈራራ መጨረሻው አፈር መሆኑ አይቀርም። ሐጃጅ ቤተ መንግሥታትን አቆመ፣ ከተማ ገነባ፣ ጀግኖችን ገደለ። ዛሬ ግን ከታሪኩ በቀር ምንም አልቀረም። ታሪክ ደግሞ አያዳላም። ያጠፋነውንም ያለማነውንም መዝግቦ ያስቀምጣል። ውድ ተመልካቾቻችን ስለ ሐጃጅ ምን ተሰማችሁ? ምን አይነት ሰው ሆኖ አገኛችሁት? ምን ውስጥ ደነቃችሁ? ሐሳባችሁን ኮሜንት ላይ አኑሩልን። ይህ ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ። ለሌሎች በማጋራት ሼር አድርጉ። በቀጣይ በተሻለ ዝግጅት እስከምንገናኝ በያላችሁበት ሰላም ሁኑ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።